ሰላም እንዴት አላችሁ? ውድ የቻናላችን ተከታታዮች፣ ዛሬ ደግሞ ስለ ሬዲዬሽን እና ባላንስ እናያለን። በመጀመሪያ ሬዲዬሽን ማለት አርት ላይ ምን ማለት ነው? ቪዥዋል አርት ላይ ሬዲዬሽን ምን ማለት ነው? ስለዚህ ሬዲዬሽን ማለት ከአንድ ሴንትራል ፖይንት ተነስተን ኤሌመንቶችን የምንደረድር ከሆነ በዛ ሴንትራል ፖይንት ዙሪያ የምንደረድር ከሆነ ወይም ደግሞ ኤሌመንቶቹ ከዛ አውትዋርድ የሚወጡ ከሆነ ከዛ ኤክስፓንድ የሚያደርጉ ከሆነ ያ ሬዲዬሽን ይባላል በስዕል። ስለዚህ በተፈጥሮም ለምሳሌ አበቦች ላይ ልታዩ ትችላላችሁ ይህን ሬዲዬሽን ፓተርን። ሌላው ለምሳሌ ማንዳላስ ማየት እንችላለን። ህንድ አካባቢ ያለ ወይም ይሄ የቡዲስት እምነት ተከታዮች የሚጠቀሙት የትራዲሽናል አርት ነው ማንዳላስ። ሌላው አርክቴክቸር ላይ እንደ ዶም ወይም ሮዝ ዊንዶውስ ላይ ይጠቀሙታል። ስለዚህ ባላንስን ለመረዳት እንሞክር። ባላንስ ማለት ዲስትሪቢዩሽን ኦፍ ቪዥዋል ዌይት ፎር ስቴቢሊቲ። የምናየው ፒክቸር ቪዥዋሊ ስቴብል እንዲሆን ወይም ወደ አንድ ሳይድ ቪዥዋል ዌይቱ እንዳያመዝን ዲስትሪቢዩት ማድረግ ማለት ነው አይደል? ኤሌመንቶቹን ከአንድ ሴንተር ሊሆን ይችላል ወይም ሁለት ሴንተርም ሁለት አክሲስም ሰርተን ከነሱ አክሲስ አንጻር እያንዳንዱ ኳድራንት ላይ ወይም እያንዳንዱ ሀፍ ላይ ቪዥዋል ኤሌመንቶቹን መደርደር ማለት ነው፣ ወደ አንዱ ሳያመዝን እንደዛ ማለት ነው። ስለዚህ ለዚህ ለምሳሌ ቤስት ኤግዛምፕል የሚሆነው የጃን ቫን አይክ ስራ ነው። ካቶሊክ ቤተክርስቲያን ላይ የመሰዊያ ቦታ ላይ የሚጠቀሙት ነው እና እንደምታዩት እንግዲህ እዚህ ጋር ለምሳሌ የበግ ምስል አለ። ለአብርሃም የተሰጠው በግ ማለት ነው፣ ከሰማይ የወረደለት ጂሰስ ክራይስትን ነው ሲምቦላይዝ የሚያደርገው። እንደምታዩት እሱን እንደ ሴንትራል ኤሌመንት ወይም ከላይም እንደዛ ይሄኛውም ፋዘር ወይም እግዚአብሔር አብን ይገልጻል ማለት ነው በካቶሊክ። ይሄ ግን የካቶሊክ ስለሆነ በዛ ተረዱልኝ ኮንቴክስቱን። ስለዚህ መሀል ላይ እግዚአብሔር አብ አለ፣ በዚህኛው ሳይድ መጥምቁ ዮሐንስ አለ፣ በዚህኛው ሳይድ ደግሞ ቅድስት ድንግል ማርያም አለች ማለት ነው እና በዚህኛው ሳይድ መላእክቶች አሉ፣ በዚህኛው ሳይድ ሔዋን አለች፣ በዚህኛው ሳይድ አዳም አለ። እዚች ጋር በዲቴይል አቤልና ቃየል መስዋዕት ሲያቀርቡ፣ እዚህ ጋር ደግሞ ቃየል አቤልን ሲገድለው፣ ለእያንዳንዱ ዲዛይን ኤሌመንት ወይም የአርት ኤሌመንት ካውንተር ባላንስ የሚያደርገው በአንድ ሳይድም ተመሳሳይ አይነት ፒክቸር አለ ነው። ኤግዛክት ራሱ አይደለም ግን ለምሳሌ እዚህ ጋር እንደምታዩት እመቤታችን በዚህኛው ሳይድ አለች፣ በዚህ ሳይድ ዮሐንስ አለ። ግን ኢቭን ፖዛቸውንም ስታዩት ተመሳሳይ አይነት ቪዥዋል ባላንሱ ወደ አንዱ እንዳይሄድ ባላንስ ማድረጊያ ተጠቅሞታል ማለት ነው። ሌላው እዚህ ጋር በአጠቃላይ ዝም ብሎ ፎርማት ሼፖችንም ራሱ ብታዩዋቸው ለምሳሌ እቺ ቅርጽ ራሷ ሚረር ተደርጋ በዚህ ሳይድ አለች ማለት ነው። ውስጡ ያሉትን ኤሌመንቶችን ብታዩዋቸው ስቲል ፍሬሞቹ ፒክቸሮች የተሰሩበት ፍሬም ወይም ፎርማት ሼፖቹ ሚረር ያደርጋሉ ማለት በአንድ ሳይድ ያለው ወደ አንድ ሳይድ ይደገማል። እሺ ባላንስ ሶስት አይነት አሉ፣ ሌሎችም አሉ። ለጊዜው ግን ሶስቶቹን እናያለን። አንደኛው ራዲያል ባላንስ ነው ዛሬ ዲስከስ የምናደርግበት። ሁለተኛው ሲሜትሪካል ባላንስ፣ ሶስተኛው አሲሜትሪካል ባላንስ ማለት ነው። ሲሜትሪካል ባላንስ ሲሆን ከአንድ ሴንትራል አክሲስ በአንድ ሳይድ ያለውን በአንድ ሳይድም እንደ መድገም እንደማለት ነው። መድገም ራሱኑ መድገም። ለምሳሌ እዚህ ጋር ካያችሁት አሁን እቺ ሼፕ አለች አይደል? ራሷኑ በዚህኛው ሳይድ እንደግማታለን ማለት ነው። እዚህ ጋር ሴሚ ሰርክል ካለ በዚህ ሳይድ ሴሚ ሰርክል እንፈጥራለን። ስለዚህ ይሄ ሲሜትሪ ላይን ይሆነናል። ይሄኛው ሲሜትሪ ላይን ይሄን ሲሜትሪ ላይን ይዞ ራሱን ይደግማል። አሲሜትሪካል ባላንስ ላይ ሲሆን ግን ቀጥታ ሲሜትሪ ላይን ላይኖረው ይችላል። ነገር ግን በአንድ ሳይድ ያሉትን ኤሌመንቶች ካውንተር ባላንስ የሚያደርግ ተመሳሳይ አይነት ቪዥዋል ዌይት ያለው ተመሳሳይ አይነት ያለው ቅርጽ ሳይሆን ወይም ራሱ የመጀመሪያውን ኤሌመንት መድገም ሳይሆን ተመሳሳይ አይነት ቪዥዋል ዌይት ያለውን በአንድ ሳይድ ማስቀመጥ ማለት ነው። ለምሳሌ አሁን በዚህኛው ሳይድ ሰርኩላር የሆነው ሼፕ አለ። እሱን ካውንተር ባላንስ የሚያደርግልን ይሄኛው ጥቁር የሆነው ሰፋ ያለው ሼፕ ካውንተር ባላንስ ያደርገዋል ማለት ነው። ባጭሩ ይሄንን ለማስረዳት ሲሜትሪካል ባላንስ ስንል በአንድ ሳይድ ብርቱካን ካስቀመጥን በአንድ ሳይድም ብርቱካን ማስቀመጥ፣ 2 ኪሎ ብርቱካን ከ2 ኪሎ ብርቱካን ጋር ማወዳደር። አሲሜትሪካል ሲሆን ግን በዚህኛው ሳይድ 2 ኪሎ ብርቱካን ካስቀመጥን በአንደኛው ሳይድ ግን 2 ኪሎ ሙዝ ሊሆን ይችላል እናስቀምጠው። እንደ ኦብጀክት እንደ ኤሌመንት አንድ አይደሉም። ለምሳሌ ብርቱካንና ሙዝ አንድ አይደሉም፣ ግን ክብደታቸው አሁን በዚህኛው በግራም ስዕል ላይ ስንመጣ ግን ቪዥዋል ዌይቱ ማመጣጠር ማለት ነው። ስለዚህ ራዲያል ባላንስ ቅድም አይተናል። ከአንድ ሴንትራል ኤሌመንት ተነስተን አይደል ከአንድ ሴንትራል ኤሌመንት ኤክስቴንድ የሚያደርጉ ኤሌመንቶችን ማስቀመጥ ነው። አሁን አንድ ኤግዛምፕል እናያለን። ቅድም ጠቅሼላችሁ ነበር ስለ ማንዳላ። ለምሳሌ ይሄኛው ታይዞካይ ይባላል። ታይዞካይ ወይም ውምብ ወርልድ ኮዝሚክ የሆነውን ወርልድ ላይ ያለውን ሃርመኒ ለማሳየት የተጠቀሙበት ነው። እንዳልኳችሁ
የቡዲስት እምነት ትራዲሽናል አርት ነው። እዚህ ጋር የሰው ፊገር የሚመስል ነገር አለ፣ ወይም የሆነ ጣዖትም ሊሆን ይችላል። አይዶን ነው። እንደ ቪዥዋል ኤሌመንት ግን ከዚች ሴንተር ተነስቶ የሚበተኑ ኤሌመንቶች አሉ ነው። ማንዳላ ብላችሁ ገብታችሁ ቼክ ብታደርጉ ሌሎችም አይነት ፓተርኖች ያመጡላቸዋል። ዊች ኢዝ ከእምነት ውጭም ፓተርን ዲዛይንም ይሰራበታል። ሌላኛው ኤግዛምፕል የምናነሳው የሴንት ፒተር ባዚሊካ ነው። ቫቲካን ውስጥ የሚገኝ ሂውጅ ቸርች ነው እና ዶም ነው እንደምታዩት። መሀል ላይ እቺ ኦኪለስ ትባላለች ላይት ማስገቢያ አልተሳሳትኩኝ። እና ከዛች ሴንተር ፖይንት ተነስቶ እንዳለ ዲዛይን የተደረገው እነዚህ መላእክቶቹ ወይም እነዚህ ቅዱሳኖቹ የተሰሩት እቺን ሴንተር ከሱ አውትዋርድ በሚያደርግ ፍሬሞች ነው ማለት ነው። ማለት ፎርማት ሼፖቹ ዲዛይን የተደረጉት ከሴንተር ኤክስቴንድ እያደረጉ ነው። በተመሳሳይ ሌሎች የአርክቴክቸራል ኤሌመንቶችም ላይ እንደዚህ ነገሮች ታዩ ትችላላችሁ። ለምሳሌ ሰርኩላር ስቴር ሊሆን ይችላል፣ ወይም ልክ እንደዚህ አይነት የዶምድ ሲሊንግ ሊሆን ይችላል፣ ወይም ደግሞ ፍሎር ላይ ሊሆን ይችላል፣ መሬት ላይ ሰርኩላር የሆነ ዲዛይን ሊሆን ይችላል። ስለዚህ ስለ ባላንስ በአጠቃላይ ያየናቸው ሀሳቦች እነዚህ ናቸው። አሁን በቤታችሁ ልክ እንደ ስኬቺንግ አሳይመንት ልትይዙ ትችላላችሁ። ብዙም ዲቴይሉ ሳትጨነቁ አንዳንድ አክቲቪቲዎችን እሰጣቸዋለሁ። እሺ፣ ስለዚህ የምታደርጉት ምንድን ነው? ራዲያል ከለር ፊልድ ወይም ራዲያል ዲዛይን መስራት ነው። ራዲያል ዲዛይን። ስለዚህ ስቴፖቹ ምንድን ናቸው? የመጀመሪያው ኮንሰንትሪክ የሆኑ ሰርክሎችን ትሰራላችሁ። ኮንሰንትሪክ ማለት ከአንድ ሴንትራል ፖይንት የሚነሱ ሰርክሎችን ትሰራላችሁ። ቀጥሎ የከለር ፓሌት ታዘጋጃላችሁ። የከለር ምርጫችሁን ለምሳሌ 3 ከለር ትጠቀሙ ትችላላችሁ፣ 5 ከለር ምንም ሊሆን ይችላል። ብቻ በዛ ሃርመኒ የሚፈጥሩ የሆኑ ከለር ሴቶችን ታዘጋጃላችሁ። ቀጥሎ ከሴንተር በመነሳት እነዛን የመረጣቸውን ቀለሞች በመጠቀም መቀባት ትጀምራላችሁ ማለት ነው። በፓስቴል ሊሆን ይችላል፣ በቀለም ሊሆን ይችላል። ስለዚህ በቻላችሁት መጠን ከአንድ ከለር ወደ አንድ ከለር ያለው ሃርመኒ አይደል ወይም ብሌንድ የሚያደርግበት መንገድ ስሙዝ ቢሆን ጥሩ ነው። ሌላው ስዕሉን ስጨርሱ የራሳችሁን ሪፍሌክሽን አስቀምጡ እዛ ስዕል ላይ። ቪዥዋል ባላንስ አለው እንዴት ነው? አሁን ካልነው አንጻር ቪዥዋል ዌይቱ ዲስትሪቢዩት የተደረገበት መንገድ ኢቨንሊ ነው ወይ ወይም ስቴብል ነው ወይ፣ ራዲያል ዲዛይናችሁ ስቴብል ነው ወይ የሚለውን ታያላችሁ ማለት ነው። እነዚህም እንደ ኢንስፓይሬሽን መውሰድ ትችላላችሁ። እዚህ ጋር የተወሰኑ ፒክቸሮች አሉ። በራሳችሁን ግን ተመሳሳይ ታገኛላችሁ። እነዚህ እንግዲህ የኢትዮጵያ ትራዲሽናል የሆኑ እንደ ሰፌድ ምናምን አይነት ነገሮች ናቸው። ስለዚህ ተመሳሳይም ደግሞ ኢንተርኔት ላይ ታገኛላችሁ። በዛ መንገድ ራዲያል ባላንስን ፕራክቲስ ታደርጋላችሁ። ስለዚህ ለዛሬ ያመጣሁላችሁ ቱቶሪያል ይህን ይመስላል። በቀጣይ ቱቶሪያል እስከምንገናኝ ድረስ በቸር ያቆየን።